እሺ ማዚ ስልክሽን ተናገሪ። ማዚ ማሚ ወዬ እናቴ እሺ ቆይ በምን ልጻፍ? በአላህ በቃ ጨንቆኛል። ስልክሽ ላይ ሜሴጅ ላይ ጻፊው። ሜሴጅ ላይ የሆነ ሰው ሜሴጅ ላይ ጻፊው። ወዬ እናቴ ቆይ በሌላ ስልክ 0925 ነው 09 12 90 22 98 በቃ ማሚዬ እኔን ደግሞ በደንብ ፎሎ አድርግኝ። ልክ ዳጊ ቤት ስገባ ሼር አደርግልሻለሁ። እዛ ቤት በቃ በቀደም እያለቀሱ ጥሩልን የሚገባ የሚያለቅስ ነው ሚተችሽ ስላንቺ ክፉ የሚያወራ ወላሂ ላዚም እንደዚህ በዚህ ልክ ነሽ ወይ እስከምባል ድረስ እናታቸው ልካቸው እያሳየናቸው እያስወረድናቸው አንቺ የሚወግሱ አንቺ የሚደግፉ ብቻ ነበር እኛ ጋር እያስገባን የነበረውና ብዙ ሚተቹ አሉ። አላህ ስራቸውን ይስጣቸው። የአንቺ እንባ ቤታቸው ይግባ። ማንም ሰው ሳይከፋ አይወጣ። ሁሉም የልቡ የፈለገ ቢያወራ ማሚዬ ጆሮሽን ክደሪው። አንቺ እንደውም ሴትዮዋን ጥሩልን እንኳን ስሉ እንደዚህ እንዳትሉ ማሚ በሏት እያልኩኝ እንደዚህ እንዳትሉ እናታችን ናት። ስለዚህ አንቺን የሚተች አላህ ለቤቱ ያድርገው። ወንድም ይሁን ሴት ለቤቱ ወጣት እርግማኑን ተይው። ስለመጣሽ እናመሰግናለን። ማድረግ በምትችይው ነገር አድርጊላት። ካሁን በኋላም እዚህ የምትገቡ ሰዎች በጣም አጭር ነገር ብቻ አውርታችሁ አካውንታቸው ላይ ከስር አለ ማስገባት የምትችሉትን አስገብታችሁ። እሺ በቃ ወንድሜ ስለመወዳት ነው። በጣም ስላዘን ነው። ለዛ ነው እግረኛው ጀምሮ በጣም እየፈለግናት ነበር። ለዛ ነው በቃ አመሰግናለሁ ስላስገባችሁኝ። ማሚዬ አንቺ ፎሎ አድርገኝ። ልክ ዳጊ ቤት ጠራሻለሁ። ብዙ ሰዎች ይፈልጉሻል። እሺ ማየ ፎሎ አድርጌሻለሁ። እሺ ማየ እሺ እናቴ በቃ ልክልሻለሁ። ሀቢብቲ አብሽሪ። አንዴ ይኸውልህ ሳላ ቲቲ ስልኳን እንትን ልበል እንዴ ኮሜንት ላይ አካውንቷን እየጻፍኩ ነው። አዎ እሺ 0912922298 ማዚ 0912922298 እሺ በቃ የሚፈልግ ሰው ይደውላል። እዚህ ጋር አካውንትም ከስር አለ። ሳይገባ መስጠት የሚችል ሰው መስጠት ይችላል። የገባም ሰው ተደጋጋሚ ነገር ነው የሚያወራው። እዚህ ጋር 970 ሰው ተመሳሳይ ሀሳብ ይዞ ነው የመጣው። አንድ ሰው ቢደጋግመው ምንም ጥቅም የለውም ሰዓት ከመግደል ውጭ። ከ30 ደቂቃ በኋላ ከላይቭ መውጣታችን አይቀርም እና ሰዓታችንን እንጠቀም። ይሄነኝ ምናምን የምትየዋ ልጅ ከስር ሀሳብሽን በፍጥነት ስጭ። ከላይ አንተ የተናገርን ነው እኮ 1000 ያዙ 1021 0606 789 መዓዛ ደጉ መሐመድ ደግሞ አለው 1021 0606 789 መዓዛ ደጉ መሐመድ ደግሞ አለው 1021 0606 789 ሲምፕል ነው። እየጻፍኩ ነው። ስልክ ቁጥሯ ደግሞ ስልክ ቁጥሯ 0912902298 ስልክ ቁጥሯ 0912902298 አፉ በሉኝ። እናመሰግናለን። እየገባችሁ አጭር ነገር ካልሆነ ከአሁን በኋላ ሀሳብ አላስጨርስም። ያለን ሰዓት አጭር ስለሆነ ማስወረድ እጀምራለሁ። ተመሳሳይ ሀሳብ ይዘን የመጣ ነው። መደጋገሙ ያን ያህል አይጠቅምም። ያደርጉላት
እሺ ማዝዬ አይዞሽ ውድድ ነው የምናደርግሽ። እንደዚህ ጥሩ እንደዚህ አንዳንድ ኮሜንቶች ላይ ዝም በያቸው እባክሽ። ዝም ብለው ነው የሚሉት። ከመውጣትሽ በፊት ምን ፎሎ መልሽልኝ እንድልክልሽ ያልኩሽ። ኦፍ ኮርስ ቀደም እኮ ሸላረሽ ታጣው 10,000 ሰው ነው እኔ ፎሎ ማድረገው ታውቂያለሽ። እኔም ሰው እወዳለሁ እንደ መዓዛ ነኝ። ሁላችን 10,000 ሰው ያ ለማዛ ነው። ሰላም ናችሁ ወይ? አይዞሽ እግዚአብሔር ከአንቺ ጋር ይሁን። በየወሩ ለ6 ወር 5,000 ብር ከለንደን አስገባልሻለሁ። የሚቀጥለው ሐሙስ ቀን ጀምሮ ለ6 ወር አስገባልሻለሁ። እናመሰግናለን።